ለነጮች ብቻ እንዲሁም ነጭ ላልሆኑ ብቻ። እነዚህ ወንበሮች በቪዲዮ ላይ እንደምታዩኝ እዚህ ጋር ልቀመጥ ወይ እዛ ጋር ልቀመጥ እንዳልኩት በ1960ዎቹ ማንም የፈለገበት ቦታ መቀመጥ የማይችልበት ጊዜ ነበር። ወደ ታሪኩ ልውሰዳችሁ። በአፓርታይድ ዘመን ወይም ትንሹ አፓርታይድ ፒቲ አፓርታይድ ተብሎ በሚጠራው ሕግ ጥቁርና ነጭ አብሮ መሄድ ቀርቶ በአንድ ወንበር ላይ እንኳን መቀመጥ አይችልም ነበር። አንድ ጥቁር አፍሪካዊ ደግሞት ለነጮች ብቻ በሚለው ወንበር ላይ ቢያርፍ ወንጀለኛ ተብሎ ይታሰራልም ይገረፍም ነበር። በ1960ዎቹ አሁን የከፍተኛ ፍርድ ቤት ሃይ ኮርት አኔክስ በሆነው ህንፃ ውስጥ የሚገኝ አንድ ክፍል ውስጥ ሰዎች ምን አይነት ዘር ተብለው መሰየም አለባቸው ብሎ ለመከራከር በይግባኝ ኮሚቴ ፊት የሚቀርቡ እጅግ አስገራሚ አዋራጅ የሆኑ መደበኛ ችሎቶች የሚካሄዱበት ቦታ ነበረ። በ1950 እና በ1991 መካከል የአፓርታይድ ህዝብ ምዝገባ አዋጅ ፖፑሌሽን ሬጅስትሬሽን አክት እያንዳንዱ አፍሪካዊ ቢያንስ ከ7ቱ ዘሮች በአንዱ ውስጥ ይመደብ ነበር። በዚህ መሰረት ከነጭ ወይም ሙሉ መብት ያለው እስከ ባንቱ ዝቅተኛ መብት ያለው ድረስ ባለው ደረጃ ሰንጠረዥ የዜግነት መብቶች ይሰጥና ይከለከል ነበር። ምደባው ግላዊ ስሜት ላይ የተመሰረተ ነበር። በዚህም ምክንያት ቀላ ያለ ወይም ጠቆር ያለ የቆዳ ቀለም ያላቸው ልጆች ወይም ወላጆች ወይም ጠንካራ ጥቅልል ያለ ጸጉር ወይም የተለየ የፊት ገጽታ ያላቸው በተለያዩ የዘር ምድቦች ውስጥ በመመደባቸው ቤተሰቦቹ ተበታትነዋል። በኬፕታውን ንግሥት ቪክቶሪያ ጎዳና ላይ ከከፍተኛ ፍርድ ቤት ውጭ የሚገኘው ይህ መታሰቢያ በ2007 የሰንዴይ ታይምስ ቅርስ ፕሮጀክት አካል ሆኖ የተተከለ ሲሆን በኬፕታውን አርቲስት ሮደሪክ ሳውልስ የተቀረጸና የተፈጠረ ነው። ከካምፓኒ ጋርደንስ የሚሰማውን ሙዚቃ ልጋብዛችሁና ልሰናበታችሁ።